በቴሌፎን በመናምን ትግራይ ይልካሉ እንዳነገርኳችሁ መግቢያችን ላይ ኦባሳንጆ መቀለ ታይቷል without notifying TPLF ነውና ዝም ብሎ ነው የሄደው ሳምበዲ ጋር ተነጋግሬ ነበር ተገናኝቼ ነበር ነው ያለው አሉ እንደ ትልቅ ነገር ቢታል እንኳን ችግር የለው እንኳን ገባና ሲነግሩን አስቂኝ ጉዳይ ነው ያነሳው ጉዳይ በጣም አስቂኝ ጉዳይ ነው የሰማነው ለኢትዮጵያ መንግስት ትግራይ እንዴት እንደሚንቃት የሚያሳይ ኦባሳንጆ ያነሳው ጉዳይ ነው TPLF እንዴት እንደሚንቀው ማለት ነው ንቀቱ አሁን ያለበት የትግራይ ስትሬንግስ አሁን ያለበት የትግራይ ወቅታዊ ሁኔታ በፍጹም የማያገናዝብ ስነ ልቦናው ሌላ ዓለም ውስጥ እንደሚኖር የሚያሳይ ነው እና እንደ ዝም ብሎ ለማሾፍም ጭምር ነው በፈገግታ ነው የሸኙት ነው የሰዋለ ዝም ብሎ ማለት ችግር መልካም ጉዞ ነው የሸኙት ብሎ የሸኝ ትርጉም የለው ማለት ነው ባለፈው ሳምንትም የቀድሞ የኖርዌይ አምባሳደር በኢትዮጵያ መጥቶ ነበር የቀድሞ የኖርዌይ አምባሳደር በኢትዮጵያ ጀንስ ፒተር የሚባለው ተወዳጅ ነው በኢትዮጵያ በጣም ተወዳጅ በኢትዮጵያ ማለት በኢትዮጵያ መንግስት ተወዳጅ ነው ረጅም ዓመት ነው ያገለገለው ኢትዮጵያ ምድር ላይ TPLFዎችም ብልጽግናም እኩል ነው የሚያውቁት እንዲሁ የኢትዮጵያ ወዳጅ ነው ባጭር ቋንቋና ሰላም አመጣለሁ ብሎ ኢንጉድ ፌዝ ነው የመጣው ነው የሰማነው እሱ ኢንጉድ ተደጋጋሚ ነው የሚመጣው አብይንም ይቀርባል ደብረጽዮንም ይቀርባል ሰውየው ይሄ መጥቶ ነበር ስለ ሰላም ነው ባለሀብቶች አብይ ሚልካቸው ባለሀብቶች ታዋቂ ግለሰቦች ወደ ትግራይ ይልካቸዋል ለማጭበርበርም ነው ፕላስ ያለው ሁኔታ ምንም ተስፋ አይቆርጥም በነገራችን ላይ ብልጽግና አብይ በተለይ ተስፋ አይቆርጥም ዝም ብሎ ሞክር ነው ይሳካላል ሞክር ነው በሌላ በኩል ታየ ትላንት ትንሽ ለካ እንዳደግ ነው ታየ ድንክ የፖለቲካ ድንክ ሳይሆን የአቋም ድንክም ሁሉም ነገር ነው የፖለቲካ ድንክም ጭምር ነው የእንትን ድንክ ነው ከመንግስትነት ወደ ሽፍታነት የወረደው ህወሓት ብሎ ሲናገር ተመልከቱ ኦባሳንጆ የሚባል መንግስት መቀሌ ይልካል አብይ አህመድ ታየ የሚባል ፕሬዝዳንትነት ተብሎ ሂድና ንግግር አድርግ ይሏል ሊትሬቸር የብሔራዊ ቲያትር ስነ ጽሁፍ ግጥም ምናምን ይመስላል በቃ የመጨረሻ በትቤት ወጥሮ ቋንቋ ለየት ያለ ክላሲክ አማርኛ እየተናገረ ጥላቻ ይነዛል በዚህ እድሜው ማለት ነው በዚህ እድሜው አንዳንዱ የዘራውን ነው የሚያጭደው የሚባል አለ የሰው ልጅ የኢትዮጵያውያን ልጆች የሴት እህቶቻችን ወንድሞቻችን ልጆቻችን ህይወት ለማመሰቃቀል ብለው ስልጣን ላይ የወጡ ሰዎች በልጆቻቸው በሴት ልጆቻቸው እንዴት አድርጎ ዋጋ እየከፈሉ እንዳሉ የኢትዮጵያ ባለስልጣናት ተመልክተዋቸው ከፍተኛ የሚባሉ ሰዎች ስም አለመጥቀስ ችግር ዋጋ የለውም እኛ ሁላችን ልጆች ስለወለድ እግር የለውም ሴት ልጆች ወልደናል እና ከላይ ያሉት ጭምር እንዴት አድርገው በምን ሁኔታ ላይ የቤት ጓዳቸው ቢፈተሽ ተአምር ነው የምትሰሙት በዘራቸው አድርስ ነው ግን ምን ዋጋ የለውም የኢትዮጵያውያን በሚሊዮን የሚቆጠሩ የኢትዮጵያ ሴቶች እናቶች ህይወት አመሰቃቅሏል አበላሽቷል ገለዋል ደፍረዋል ህይወታቸው ምስቅልቅል አድርጓል ለነሱ ኢምንት ነው ግን ፈጣሪ ዋጋ ሲከፍል ደግሞ ለየት ይላል ጌታ ነው የሚሉት እነሱ ፈጣሪ ታየ ህወሓት ከመንግስትነት ወደ ሽፍትነት ወረደ የሚለው ህወሓት ሽፍታ እንዳልሆነ መንግስት ስለሆነ ወደ ትግራይ ሄዶ የሚደራደረው መንግስት ስለሆነ ነው ፓወር ስላለው ነው TDF የሚባል ስለሚያዝ ትግራይ ክልል የሚባለው አሁን ያለችው ትግራይ የተቆራረሰችው ትግራይ ብትሆንም የሚያዝ ተጽዕኖ ፈጣሪ የጽምዶ አስተባባሪ ጠንከር ያለ ነገሮች በሙሉ ጽምዶ አስተባባሪ የምትሉት ሁሉ TPLF የሚለው ምንድነው ጉዳዩ የት አካባቢ እንዳለ ኒውክለሱ የት አካባቢ እንዳለ ስለምታውቁት ነው ኒውክለሱ ታየ እንደዚህ ብሎ ሲናገር በእውነት ምን ይሉታል ይሄ ሰውዬ ለሀገር ፈተና ባጋጠመን ጊዜ አንዳንድ ወዳጅ ሀገራት ከናንተ የተማርነው በህብረት ቆማችሁ ቅኝ ገዢዎችን ማንበርከክ ነበር ይህ ሆኖ ሳለ ለምን የውስጥ ጉዳያችሁን ለመፍታት ወደ ነፍጥ ታደላላችሁ የሚል የወዳጅ ጥያቄ አዘውትሮ ይቀርባል ከባድ ጥያቄ ነው አለፍ ሲሉ መንግስት የነበረ አካል ወደ ሽፍትነት የተለወጠበት አጋጣሚ በዓለም ታሪክ አንድ ወይም ሁለት ነው ምናልባት ታሊባን አድርጎ ሊሆን ይችላል እኒህ ጥቂት አብነቶች
መሆናቸውንም በማውሳት ይናገራሉ። በነገራችን ላይ በፍጹም አሁን የሰውየው የተናገረው አሽሙር መሆኗ ነው። እንዲሁ በማውሳት ይናገራሉ። ኮት እያደረገ የኔ አይደለም እያለ ነው። የኔ አይደለም ታዬ የድንኮች ድንክ የሀገሪቱ ፕሬዚደንት የኔ አይደለም እንደሚሉት ብዬ ብናገር እዚህ ላይ እንደዛ ማለት ነው። አሁን ምን ያደርግልሃል ነው ይሄ? ምን ያደርግልሃል? የሀገር ፕሬዚደንት ማለት አባት ማለት ነው። ፖለቲካ ያወራ ምናምን እንዴት ነው የኔ ልጅ ባርኮ የዓመት እንካ ተብሎ ያው የዓመት እቅድ አውጣ ሲባል መስከረም ይመጣል እኮ ጠቅላይ ሚኒስትር ጽሕፈት ቤት ያዘጋጀለት ሄዶ በዚህ በኩል ኮሪደር እንገነባለን፣ እንደዚህ አይነት ኢትዮጵያ አንድነት ፈጥራለን፣ እንደዚህ ሰላም ፈጥራለን ምናምን ብሎ መስከረም እንደርጎ ቻው ብሎ ከዛ ውጭ አምባሳደር እገሌ ልትሸኝ ነው ሸኘው ይባላል። ጀነራል እገሌ 50 አለቃ እገሌ እሰጣለሁ ሲል ማዕረግ ትሰጣለህ። ውጭ ሌላ ጉዳይ የለህም እኮ። ይሄ ፖለቲካ አብይ አይናገረውም። ከመንግስትነት ወደ ሽፍትነት የትግራይ ክልል አስተዳዳሪ ህወሓት ነው የሽፍታ ታየ። እውነት ላንተ አይመጥንም እንጂ እኮ የምትሰሩ ስራ እኮ ታየ። አንድ ነገር ልንገራቸው፣ ለበርካታ ዓመታት ሚኒስትር ደኤታ ሆኖ አልፏል። የኢትዮጵያ ውጭ ጉዳይ ሚኒስትር ሚኒስትር ደኤታነት እኔ የሚመስለኝ የነበረው ድሮ ከሚኒስትርነት ወደ እንትን ሲወጡ ወደ ኤምባሲ ሲወጡ እንደ አድቫንቴጅ ነበር የማየው። ኢትዮጵያ ደሞዝ ትንሽ ነው። የኢትዮጵያ ደሞዝ መንግስት ሲባሉ አብይ አህመድ ምንድን ያለው? እኔ እንደምታውቁት ደሞዝ $400 ነው ብሎናል እኮ። እኔ $400 ይሄ ሁላ ችግራቸው ማየት አልፈልግም ነው ያለው። የኢትዮጵያ ካልበሉ ካዘረፉ ምናምን ትንሽ ነው ደሞዛቸው፣ እናውቀዋለን። ይሄ እውነት ነው። የክራይ ቤቶች ቤት ይሰጣቸዋል፣ በኪራይ ይሰጣቸዋል። የቤት መርካቶ የምትመላለስ ለሰራተኛ የምትሆንም ፒክአፕ ይሰጣቸው ይሆናል፣ ለልጆች ትምህርት ቤት ምናምን። ከዛ ውጭ ግን ደሞዛቸው ትንሽ ነው። የፓርላማ አባላት የኢትዮጵያ ፓርላማ አባላት ልጆቻቸው ሌላ ትምህርት ቤት የሚያስተምረው አይመስለኝም። እኔ ስለማውቀው ደሞዛቸው ትርፍ ነገር ካላገኘው እና አምባሳደር ወደ ግብፅ ትሄዳለህ ሲባል አበደ ከሚኒስትር ደኤታነት። እኔ ይመስለኝ የነበረው በቃ ጥሩ አድርገው እሺ ብሎ የሚቀበሉ ይመስለኛል አምባሳደሮች ሲሄዱ። ሚኒስትር ደኤታ ሆኑ ምክትል ሚኒስትር ደኤታ ሆኑ ሲሄድ አኮረፈ በጣም። ምን አለው ለአንድ ሰው ጠጋልና ምን አድርጊያችሁ ነው ግን ያወረዳችሁኝ? ምን ያርጊያችሁ ነው አለው። ምን ያርጊያችሁ ማለት ለምን አምባሳደር አደረጋችሁኝ ነው። ያሳዝናል። አምባሳደርነት እንደ ትንሽ ነገር አይቶ ኢትዮጵያ የሚያክል ግዙፍ ሀገር ተወካይ ግብፅ ሄዶ እና የናይል ጉዳይ ስንት ጉዳይ ያለ ከግብፅ ጋር ስትራቴጂክ የሆነ ቦታ ተሰጥቶት ምን አድርጌው ነው ለምን ስለው ጠየቅኩት። ሰውና ሚኒስትር ኦፍ ፎሬን አፌርስ አለኝ። ሰው የማያውቀው ሙስና አለ። ጉዳችሁን ስሙ ኢትዮጵያውያን። የኢትዮጵያ ጉዳችን አብረን እንስማ። ጉድ የኢትዮጵያ መንግስት ጉድ የአሁኑ ብቻ ሳይሆን የድሮ መንግስትም የኢህአዴግ መንግስትም ነው። ጠቅላላ አጠቃላይ መንግስት ሚኒስትር ኦፍ ፎሬን አፌርስ የሚሰሩ ታሪካቸውን መረጃ ይሸጣል። ውጭ ጉዳይ ሚኒስትር መረጃ ይሸጣሉ። መረጃ በመሸጥ ኤምባሲዎች በሙሉ ሰዎች ይዛሉ። ከውጭ ጉዳይ ሚኒስቴር የውጭ ጉዳይ ሚኒስቴር ክላሲፋይድ የሚባል መረጃ ይሸጣሉ። ሻይ ቡና ዲነር ምናምን ቢዝነስ ዲነር ምናምን ሳይሆን ሸራተን እንገናኝ፣ ሂልተን እንገናኝ፣ ሻይ ቡና እንበል ይባባላሉ። ሰውየው ኮምፓይል አድርጎ ሄዶ ያቀብሏል ለኤምባሲ። ሁሉም እያንዳንዱ ኤምባሲ ሰው አለ። ውጭ ጉዳይ ላይ ሰው አላቸው እያንዳንዱ ኤምባሲ እና ከረንት አፌርስ የዕለቱ መረጃ ውጭ ጉዳይ ሚኒስትር ያለው በሙሉ ሄዶ ፈትፍቶ ያቀብላል። ወርሃዊ ደመወዝተኞች ናቸው አብዛኞቹ ውጭ ጉዳይ ሚኒስትር አካባቢ ያሉ ሰዎች። የሰማነው ጉድ እሱ ነው። መረጃ ኖርማል ይሸጣልና እያንዳንዱ ሀገር አንዳንድ ፕሮቶኮል አለ ውጭ ጉዳይ ሚኒስትር ላይ። የአፍሪካ ጉዳይ፣ የአውሮፓ ጉዳይ፣ ሁሉም አንዳንድ ሀገር ሚኒማም አንዳንድ ሀገር ተወካይ ነው። አሁን የደቡብ ሱዳን መንግስት ወደ ኢትዮጵያ እመጣለሁ ሲል ከሳምንት በሁለት ሳምንት በፊት ኖቲፋይ ያደርጓል። ይሄ ፕሮቶኮሉን ኦርጋናይዝ ማድረግ ቀይ ምንጣፉ ሰዓቱን እስኬጁል አድርጎ የሚቀበለው ሰው አረንጅ አድርጎ እገሌ ይቀበለው፣ ሚኒስትር እገሌ ይቀበለው፣ ወይዘሮ አቶ እገሌ ይቀበሉ ተብሎ አረንጅ ማድረግ፣ መኪና ማዘጋጀት፣ ሆቴላቸው ቡክ ማድረግ ምናምን ከሀገሪቱ ፕሮቶኮል ጋር ከፕሬዚደንት ሳልቫኪር ፕሬዚደንት ጋር ለምሳሌ ነው ይደዋወላሉ። ኮኔክት እና ፕሮቶኮል
ይነጋገራሉ። ኦልሬዲ ፋሚሊ ይፈጥራሉ። ሲመጣ ይሄ ሆቴሉ ቡክ ያደርግለታል። ፕሮቶኮሉ ደመቅ አድርገው ይለዋል። የደቡብ ሱዳኑ ደግሞ ለኢትዮጵያ ፕሮቶኮል ሰውዬ አቀባበሉን ደመቅ አድርገው ቲፕ አደርጋለሁ ይለዋል። ያ ፕሮቶኮል ከሳልቫኪር ደምቆ እንዲታይ ይፈልገዋል። አቀባበሉ በሞተር ሳይክል በሞተር ከሄድ ከቦሌ ኤርፖርት እስከ ሆቴሉ ምናምን ይሄን ሁላ እንዲቀወጥ ስራዎት ኢትዮጵያ ጥሩ ጊዜ እንዲኖረው ይፈለጋል። ለዚህ ደግሞ ገንዘብ ይከፈለዋል። የኢትዮጵያ መንግስት የኢትዮጵያ ምስኪን ፖሊሶች ውሃ እንኳን ሳይከፈላቸው ጲጲ ያሉ ቀን ሙሉ ይውላሉ። መጨረሻ ላይ ገንዘብ የሚበላው ያ ፕሮቶኮል ውጭ ጉዳይ ሚኒስቴር ያለ ፕሮቶኮል ነው። የኢትዮጵያ ፌዴራል ፖሊስ ከአንፋሩ ደርቆ እሽግ ውሃ እንኳን የሚያቀበለው አቶ ቀን ሙሉ ወጥሮ ከአፍሪካ ህብረት እስከ ጦር ኃይሉ እስከ ቦሌ ቆሞ ያድራል ይውላል። 5 ሳንቲም የሚሰጠው የለም። ያሳዝናል። ውጭ ጉዳይ ያለው ፕሮቶኮል ግለሰቡ ነው ቅርጥፍጥፍ ያደርጋል። ለምሳሌ የአንድ ሰው ከሆነ እና ሁሉም አላቸው። የግብፁ፣ የደቡብ ሱዳን፣ የሱዳን፣ የአሜሪካ ሁሉም የፕሮቶኮል ለፕሮቶኮል ኮሚኒኬሽን አላቸው እና ሰፖርት ያደርገዋል። እና መጨረሻ ላይ የውጭ ይባላል ለዚህ ለፋሲሊቴት አደረገው ነው ስጠው ይባላል። ፕሮቶኮሎች በጣም ብዙ ገንዘብ ይዘው ነው የሚንቀሳቀሱት። የጠቅላይ ሚኒስትሩ የመሪያቸው ነውና ኖርማል ነው አሉ በዲፕሎማሲ በውጭ ጉዳይ ደሞዝ። ይሄ የኢትዮጵያ መንግስት የማያውቀው ነው። ይሄ መረጃ በመሸጥ ደግሞ የዩኬ ሰው ከሆነ ከአሜሪካ ከሆነ ከቻይና ከሆነ ከራሻ ከሆነ ምናምን ከዛ አንዳንዶቹ በቀጥታ በኤምባሲ በኩል ይከፈላቸዋል። በኤምባሲ በኩል ይሄ እንፈራለን ካሉ ደግሞ በካምፓኒ በኩል ይሰጣቸዋል። የሆነ ካምፓኒ ለምሳሌ ሲሲሲ የሚባሉ ወይ ሲሲቲ የሚባሉ የቻይና ካምፓኒዎች አሉ ኢትዮጵያ ምድር ላይ። ቻይና መንግስት ለገሌ ስጠው ይላሉ ለካምፓኒ። ከካምፓኒው ሄዱ ብር ይቀበላል። ማን ነው የሚሰጠው? የቻይና መንግስት ነው የሚሰጠው እና ኮኔክት ያደርገዋል በየወሩ ከዛ እንዲወስድ ይደረጋል። በካምፓኒዎች በግለሰብ በኩል በኤምባሲ በኩል ነው የሚያገኙት። ስለዚህ አንድ ለአብነት የሰማነው ቦሌ ሄዶ የተቀበለ ቦሌ ሄዶ አቀባበል ያደረገ ያው አፍሪካ ህብረት ሲመጡ ቦሌ ሄዶ የሚቀበል ሚኒስትሮች የተለያዩ ሰዎች እየሄዱ ይቀበሉ የለም እንደየ ፕሮቶኮል የሆነ የ50 ምናምን ሀገር አንድ ሰው አይቀበላቸው የተለያዩ ሚኒስትሮች ነው ቦሌ እየሄዱ የሚቀበሉት። ከነሱ ውስጥ አንድ እዚህ ሚዲያ ላይ መጥቀስ ማንፈልገው ሰውዬ $10,000 ስጠኝ ያለው ለፕሮቶኮሉ ለዛ ሀገር ፕሮቶኮል። አጋጣሚ ሰውየው ሀገሩ ከጠቀስ ነው ብልጽግና ሊያቆስ ስለሚችል ነው። የዛ ሀገር ፕሮቶኮል ጨርሶ ሲሄድ $10,000 ጠየቀው። የኢትዮጵያው ጉዳይ የኢትዮጵያ ሚኒስትር ነው የጠየቀው፣ ፕሮቶኮል አይደለም የጠየቀው። እኔ የተቀበልኩት የእናንተ ሀገር እንትን 10,000 ልቀቅብኛል። ኢትዮጵያ ምድር ነው። አሁን የቅርብ ጊዜ ታሪክ ነው የምናወራው እና በኢህአዴግ ጊዜ ምናልባት አሁንም ምንም የማይቀበል ሊኖር ይችላል። ምንም የብልጽግና ተቆርቋሪ ሆኖ በኢህአዴግ ጊዜ ምንም የማይነካኩ በኢህአዴግ እንደ ቅዱስ እንደ እንትን የሚያውቁ በቃ ኢህአዴግ ምንም ነገር እንከን እንዳይገኝበት በኢትዮጵያ ፕሮቶኮል አልተሟላም እንዳይባል ስም እንዳይጠለሽ የኢትዮጵያ ኢሜጅ እንዳይበላሽ በቃ ጥሩ ሆስፒታሊቲ አላቸው ኢትዮጵያውያን እንዲባሉ ሌት ተቀን ተፍተፍ ብሎ የሚሰሩት ሰዎች 5 ነገር ሳይቀበሉ ገንዘብ ማያውቁ ሰዎችም ነበር ውጭ ጉዳይ ሚኒስቴር። ዛሬም ይኖራሉ፣ ምንም ጥርጥር የለው። ምንም ግን ይህ የምነግራችሁ በኢህአዴግ ጊዜም የነበረ ነው። አሁን በብልጽግና ጊዜ ደግሞ የባሰ ያለበት ነው። በኢህአዴግ ጊዜ መንግስታችን ብለው የሚሰሩ ብዙዎች ነበሩ። አሁን ግን አብይ እንደፈለጋችሁ ብሉ ስላላቸው ኖርማል ነው። አንደኛ ሙስና በኢትዮጵያ ኖርማል ነው። ሙስና ኖርማል ነው። ከውጭ የሚመጡት ደግሞ እነዚህ በጭራሽ በሚያሳፍር መንገድ የኢትዮጵያ ኢንፎርሜሽን ይሸጣሉ፣ መረጃ ይሸጣሉ። ለውጭ ለሚኒስትሮች ለኤምባሲዎች ይሸጣሉ። ለውጭ ዜጎች መረጃ የኢትዮጵያ መረጃ ይሸጣል። ይሄ ሰውዬ ያልኳችሁ አቶ ታዬ አምባሳደር ታዬ ወለት ፕሬዝዳንት ታዬ ታሊባን ምናምን ብሎ ግብፅ መደቡ እኔ ለምንድን ነው ያወረዳችሁኝ? ለምንድን ነው ከሚኒስትር ዴኤታነትና ረጅም ዓመት ካገለገለበት አምባሳደር ሁን ሲባል አኮረፈ ሰማን። ፕሮባብሊ እኚህ ሰውዬ እዚህ ውስጥ ነበሩ ማለት ነው፣ እዚህ ማዕቀፍ ውስጥ ነበሩ ማለት ነው እንጂ አምባሳደር ክብር ነበር። ወደ ሌላ ጉዳይ እንሂድ። የአብይ አህመድ ሁለት ጉዳዮች አሉ። ስለ ድሮን ይኮፈሳል። የድሮን ጥቃት ድሮን የገዛ ነው ልንዋጋበት ነው። ድሮን ሲባል አብይ አህመድ ድሮ ሃይስኩል ኤሌመንተሪ እያለ ኤሌመንተሪ በተለይ አዛምድ የሚባል ነበር። ማዛመድ አሁን